አይደለም ዓለምን ማህበ አልቦ ሀበቦ ከመኖር ወደ አለመኖር አሳልፎ ለመውሰድም በዳዊት ልብነት ይጠቀማል ማለት አይደለም። ልበ አምላክ የአምላክ ልብ የእግዚአብሔር ልብ ተብሎ ዳዊት ሲጠራ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ሕግ፣ እንደ እግዚአብሔር ሥርዓት የሚጓዝ ልቡን የእግዚአብሔር የሰጠ ልቡን ማህደረ እግዚአብሔር ያደረገ ሰው ማለት ነው። ስለዚህ የዳዊትን ልብ እግዚአብሔር የተቆጣጠረው ለእግዚአብሔር ማደሪያነት የተመቸ ጥሩ የሆነ የጠራ ልብ ስላለው ለእግዚአብሔር ቅሩብ ስለሆነ የእግዚአብሔር ልብ ብለው ሊቃውንት አባቶቻችን በትርጓሜያቸው ያተታሉ፣ ተረጉማሉ፣ ያስተምራሉ። ዳዊት 1000 ዘመን ቅድመ ልደተ ክርስቶስ ቀርቦ የነበረ ሲሆን መዝሙረ ዳዊት 300 መዝሙረ ዳዊትን ደርሷል። ከ300 መዝሙረ ዳዊትም ከቋንቋ ከሀገር እየተተረጎመ ሲመጣ ለኛ ለኢትዮጵያ 150 መዝሙረ ዳዊት ግማሹ መጥቷል ማለት ነው። ይህን በእያንዳንዱ የቤተክርስቲያን እንቅስቃሴ አገልግሎት መዝሙረ ዳዊት የሌለበት የቤተክርስቲያን አገልግሎት አንድም የለም። ሁሉም ነገር በመዝሙረ ዳዊት የታጀበ፣ በመዝሙረ ዳዊት የተቀመመ፣ በመዝሙረ ዳዊት የሚጣፍጥ ልዩ የሆነ ከማህሌቱ ጀምሮ ሁሉም ነገር በዳዊት መዝሙርነት የተቀመመ አገልግሎት ኢትዮጵያዊት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ታገለግላለች። ከዚህም መካከል 150ው በ14 ሲከፈል አንዱ የመቃብያን ክፍል ነውና ስለ መቃብያን በተናገረበት አንቀጹ በመዝሙረ ዳዊት 74ኛው መዝሙር ላይ 14ኛው ቁጥር ላይ አንተ ሰበርከ ርዕሰ ከይሲ በውስተ ማይ፣ የከይሲን ራስ አንተ በውሃ ውስጥ ሰበርክ ወይም ቀጠቀጥክ ይላል። ይህንን ሲናገር መቃብያን የተባሉት በዚህ በብሉይ ኪዳን ሊቃውንት እይታ ወይም የቀመር ስልት ጥናት ቅድመ ልደተ ክርስቶስ 420 ላይ ፂሩጻይዳን በተባለ አሚፀኛ የባቢሎን ንጉሥ በዚያ ዘመን የተማረኩ ብዙ መከራ የደረሰባቸው የብሉይ ኪዳን ሰማዕታት ናቸው። በእምነታቸው የማይደራደሩ መቃቢስ ዘሞዓብ፣ መቃቢስ ዘገልአድ፣ መቃቢስ ዘቢንያም የሚባሉ መቃቢያን ሲኖሩ ከነዚህ መካከል የመቃቢስ ዘቢንያም ልጆች መቃቢያን ተብለው ይጠራሉ። ኃያላን ጽኑዓን እንደ ብረት የጸኑ አማኞች የሚል ትርጓሜ ይሰጣል መቃቢያን የሚለው። ያ ማለት በእምነታቸው እጅግ የጠሩ እንከን የሌላቸው ብሉይ ኪዳን ላይ ሆነው ዘመነ ሰማዕታት ገና 40 ዘመን በሐዲስ ኪዳን ያለው ዘመነ ሰማዕታት ሳይመጣ ቀድመው ከ1000 ዘመን በፊት ቀድመው ሰማዕትነትን የተቀበሉ ከዋክብት ናቸው፣ የብሉይ ኪዳን ከዋክብት እና በዚህ አሚፀኛ ንጉሥ አማካኝነት ጣዖት አምልኩ እግዚአብሔርን ካዱ ሲባሉ አንክድም አሉ። ካልካዳችሁ ባህር ውስጥ ትጣላላችሁ አሏቸው። እሺ ብለው ባህር ውስጥ ተጣሉ። ከባህር እግዚአብሔር በሰላም አወጣቸው። ጉድጓድ ውስጥ ትጣላላችሁ ተባሉ። ጉድጓድ ውስጥም ተጣሉ። ከጉድጓድ እግዚአብሔር ያወጣናል ብለው ጉድጓድ ውስጥ ገቡ። ከጉድጓድ ዳንኤልን እንዳወጣ እነሱንም ከጉድጓድ ያወጣቸው እግዚአብሔር። አሁን የምንጥላችሁ ከዚህ በኋላ ቆራርጦ በአየር ላይ የሚበላ ከይሲ አራዊት ባለበት ጥቁር ባህር ውስጥ እንጥላቸዋለን ብለዋቸው ሰውን በአየር ላይ እየጠለፈ እያስገባ የሚበላ እንዳዞ ጉማሬ አይነት ያለ አውሬ ከይሲ ባለበት ባህር ውስጥ ጣሏቸው ይላል። እነሱ ይውጣቸዋል ብለው እዚያው ሲጥሉ እግዚአብሔር የከይሲውን ራስ ቀጥ ብሎ እንዲያያቸው አድርጎ አቀርቅሮ እነሱ ከባህር እስኪወጡ ድረስ አድርጓልና የከይሲን ራስ አንተ በባህር ውስጥ ቀጠቀጥክ ብሎ ከከይሲ ራስ እግዚአብሔር፣ ከከይሲ አፍ እግዚአብሔር፣ ከከይሲ ምላስ እግዚአብሔር፣ ከከይሲ ጥርስ እግዚአብሔር ስላዳናቸው አንተ ቀጠቀጥክልን ብሎ ዳዊት ስለነሱ ዘምሮታል። ክብርና ምስጋና ለመድኃኔዓለም ይሁን። ይህ ብዬ ነው ጊዜ ስለሌለን ጊዜ አይበቃም። በእርግጥ ለወንጌል ጊዜ የለውም ሕይወት ስለሆነ ከዚህ ውጭም አጀንዳ የለም። ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር ወደዚህ ምድር መጥቶ በለቢሰ ሥጋ ከተገለጠ በኋላ ወቀደሳ ለሀገር በኪደተ እግር ሊቁ ቅዱስ ቄርሎስ እንደተናገረው እየተመላለሰ በእግሩ ዓለምን እንደቀደሰ እንዳስተማረ እንደሰበከ አሁንም ታቦታቱን ከመንበረ ክብራቸው ወደ ወንዝ ወደ ሸለቆ ወደ አደባባይ አውጣ በኪደተ እግር ልጆቿን ትባርካለች። ቅድስት ቤተ ክርስቲያን ዛሬ የምንባረክበት ነው። ሌላው በዓል የሚከበርበት ዋናው ዓላማው መሰረተ ነገሩ ምንድነው ከተባለ አባቶቻችን ይህን ሕግና ስርዓት በቀኖና ደንግገው ያስቀመጡበት ምዕመናን ተሰብስበው እንዲማሩ፣ እንዲያውቁ፣ እንዲረዱ፣ እንዲቀደሱ፣ እንዲያስቀድሱ ነው። ከቃሉ ጋር ናችሁ? ምን እንድትሉ ነው? በዓል የሚከበረው ለምንድን ነው? ንገሩ ሁላችሁ። የላችሁም እንዴ? ምን እንድንል ነው? እንድንማር፣ ሃይማኖታችን እንድናውቅ፣ እንድንረዳ፣ እንድናስቀድስ፣ እንድንቀድስ ከእግዚአብሔር መንገድ ውጭ እንዳንሆን ነው በዓል የተሰራው። በዓሉ ዋናው ማለት ታቦት የሚወጣው ለቀድሶት ሀገር ነው።
ረሃቡ ቸነፈሩ እንዲወገድ ነው። ጦርነቱም ደግሞ እንዲወገድ ነው። ሌላው እንደገናም የበቀለውን እህል አራዊት እንዳይበላው ከዚያ እግዚአብሔር እንዲታደገው ለቀድሶት ሀገር ታቦት ይወጣል። በኪደተ እግር ማለት ነው። ሰፊ ታሪክ አለው። ሌላው ደግሞ ወደ ጥምቀተ ባህር የምንወርድበት ትናንት ተምራችኋል ብዬ ስለማስብ ወደ ኋላ ላለመመለስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት 430 ዘመን እስራኤል ከግብጽ ከወጡ በኋላ በኦሪት ዘጸአት ምዕራፍ 14 ላይ ሰማይ የመሰለ ቀይ ባህርን ሰንጥቆ ስላሻገራቸው ያንን ባህር ሰንጥቀህ የሚያስጨልቅ ባህር ሰንጥቀህ እንዳሻገርከን እኛም ውሃውን ከትረን ገድበን ሰንጥቀን ገድበነው ኃጢአታችን እንዲህ እንደተገደበልን እያስረዳን እናስተምራለን ሲሉ ባህር ገድበው ከተራ በሚል ስያሜ እናስተምራለን። ሌላው ሙሴ 40 ዘመን ህዝቡን መርቶ ወደ አምልኮተ ሙሴ ህዝቡ ጉዞ ሲያደርጉ እግዚአብሔር ሙሴን በደብረ ናባው ሰወረና እነሱ ሰውሮ ወሰደው እግዚአብሔር። ከዚያም በኋላ ህዝቡ በሜዳ ላይ እንዳይቀሩ 600 ሺህ ሙሴ መራ ስለነበረ ኢያሱን ተክቷል። ወይ ብሎ እግዚአብሔር ለኢያሱ ወልደ ነዌ እግዚአብሔር የነዌ ልጅ ኢያሱን እንዲህ አለው በከመ ሀሎኩ ምስሌሁ ለሙሴ ከማሁ ሄሉ ምስሌከ ሁርዱ ለዝንቱ ዮርዳኖስ ሙሴ ጋር እንዳለው ካንተ ጋር እኖራለሁ። ከሙሴ ጋር የኤርትራን ባህር ቀይ ባህር እንደሰነጠቁት ካንተ ጋርም ዮርዳኖስን ሰንጥቄ አሻግራችኋለሁ፣ ርስት ወርሳላችሁ። ለዚህም ካህናቱ ሌዋውያኑ ታቦቱን ተሸክመው ከህዝቡ ቀድመው ባህር ውስጥ ይግቡ። ባህሩ አይወስዳቸውም፣ ጎርፍ አይወስዳቸውም። ሰንጥቀው ይሻገራሉ። እንደ የብስ በመካከል እንደ ግድግዳ ይቆማል ተብለው እንደ ግድግዳ ካህናቱ ታቦቱን ተሸክመው ሲሄዱ ሰንጥቀው ተሻግረዋል። ባህሩን ቁሞላቸዋል። ዛሬ እኛም ባህረ ኃጢአት በአንተ ምክንያት ተወግዷል። የጠፋው ልጅነት በአንተ ምክንያት ተሰጥቶናል። በጥምቀት ሁለተኛ ልደት እንድንወለድ ረቂቁን ልጅነት ሰጥተናል ስንል ባህር ገድበን እናመሰግነዋለን። ክብርና ምስጋና ለእግዚአብሔር ይሁን። ይህንን ያው ከይሲ የተባለ ብዙ ትርጓሜ ያለው ሌላው ወደ ስነ ፍጥረት ይወስደናል። ከዚያም ደግሞ ወደ ድነት ዓለም ይወስደናል። ፍጥረት ዓለምና ድነት ዓለምን አገናኝተው ሊቃውንት ይተረጉማሉ። ከይሲ የተባሉ ሌዋታን ብሄሞትንም ይተረጉማል። ለስነ ፍጥረት ስንሄድ ስለ ሌዋታንና ብሄሞት ዝርዝር ጥናት ለማጥናት የሚፈልግ ሰው ካለ ብሉያት ውስጥ ገብቶ መዋኘት ነው። ለዚህም በመጽሐፈ ሄኖክ ምዕራፍ 16 ከቁጥር 1 ጀምሮ በዝርዝር ግሩማን ፍጥረታት፣ ግሩማን አናብርት፣ ግሩማን አራዊት ብሎ በዝርዝር ስለነሱ ጉዳይ ሄኖክ ይጽፋል። ሌላው ኢዮብ የተባለው አባታችን በ40ኛው ምዕራፍና በ41ኛው ምዕራፍ ላይ ስለነዚህ ግሩማን ፍጥረታት በደንብ ጽፏል። በአንጻሩ እንደገና እዝራ ሱቱኤል የተባለው ደግሞ የብሉይ ኪዳን ፈላስፋው የባቢሎኑ ነቢይ እርሱም ደግሞ በምዕራፍ 4 ላይ ስለነዚህ ግሩማን ስነ ፍጥረታት አስቀምጧል። ባጭምሩ ሌዋታ ብሄሞን የሚባለው ወንዱ አውሬ ሲሆን ሌዋታን የምትባለው ደግሞ ሴቷ ናት። ሁለቱም የእባብ ቅርጽ ሲኖራቸው እጅግ ግን ግዙፋን ናቸው። የተፈጠሩት ከባህር ሲሆን አንዱ ሴቷ በባህር ውስጥ የምትኖር ይሄኛው ደግሞ ብሄሞት የሚባለው ደግሞ ከባህር ውጭ የሚኖር አጠቃላይ ክበበ ምድርን ዙሪያውን አቅፈው የያዙ ናቸው ማለት ነው። መላ ዓለምን በሙሉ ማካለል የሚችሉ ናቸው። ሁለቱም በጅራታቸው በኩል የተገናኙ፣ ጅራታቸው ከወገብ እስከ ወገብ ድረስ የተጠመጠመ፣ በአፋቸው ግን ያልተገናኙ ትንሽዬ ርቀት ያላቸው እንደው 15 ኪሎ ሜትር ያክል ርቀት ብቻ ክፍተት ፈጥረው ሙሉ ዓለምን ተቆጣጥረው የሚኖሩ በየብስና በባህር የሚኖሩ ሁለት እነዚህ ግሩማን አናብርት ወይም ግሩማን ፍጥረታት አራዊት ናቸው። የእባብ ቅርጽ ያላቸው ናቸው። እነዚህ አፋቸውና አፋቸው ሲገናኝ ዓለም ያልፋል ተብሎ ይቀመራል፣ ይረቀቃል፣ ይተረጎማል። የቤተክርስቲያን ትርጓሜ ትምህርት ነው። በእነ ሄኖክ ላይ ዓለም የሚያልፈው አፍና አፋቸው ሲገናኝ ነው። ጅራታቸው ግን ተገናኝቶ ዓለምን አቅፈው ይኖራሉ። ሙሉ ምድርን ግን አቅፈዋታል። አንዱ በባህር ውስጥ በታች ሴቷ፣ ወንዱ ደግሞ ብሄሞት የሚባለው በላይ በየብስ ላይ ሆነው ዓለምን አቅፈዋት ይኖራሉ። እነኚህ አንድ ጊዜ ተገናኝተው አፍና አፍ ተገናኝተው ዓለም እንዳያልፍ የሰው ልጆች ንስሐ ሳይገቡ ዓለም ተጠርጎ እንዳያልፍ ሰዎች በአየር ላይ እንዳይቀሩ በአንጻሩም እንብላ ቢሉ ደግሞ እነኚህ ዓለምን ውጠው ይጨርሱታልና ፍጥረትን ሁሉ ውጠው እንዳይጨርሱት ያለ ምግብ እግዚአብሔር ዝቅ ብድረው አፋቸውን ወደ ታች ወደ ምድር ቀብረው ይኖሩ ዘንድ እግዚአብሔር አዟቸዋልና እኛን እንዳይበሉን እኛን እንዳያጠፉን አጠቃላይ ፍጥረት በምድር ላይ ከመኖር ወደ አለመኖር እንዳይሄድና እንዳይጠፋ እነሱን እግዚአብሔር ራሱ በካህሊነቱ እየመገባቸው ራሱ በነፋስ አውታር እየመገባቸው ራሱ የአየር ጠባይ ብቻ እየመገበ በሕይወት እንዲኖሩ አድርጎ እኛን እንዳይጣሉ ግን አንገታቸውን ወደ ታች አቀርቅሯቸው ይኖራሉና
አንተ በባህር ውስጥ የከይሲን ራስ ሰበርክ ብሏል። ክብርና ምስጋና ለእግዚአብሔር ይሁንና ከይሲ ምንድነው ሲባል እባብ በቁሙ ይተረጎማል። በዘፍጥረት ምዕራፍ 3 ቁጥር 1 ላይ ማየት ነው። ከዚያም እባብ ምንድነው ሲባል ደግሞ በግብሩ እባብ የተባለ ሰይጣን ይተረጎማል። ከእባብ የምንለው ሰይጣንን ነው። በአሁኑ ትርጓሜ ስል ለዛሬው በዓላችን እባብ የተባለ ሰይጣንን ራሱን ቀጠቀጥከው ማለት የሰይጣን ራስ ምን ነበር የሚለው ስንመለከተው በአዳምና በሔዋን በራሳቸው እጅ በእብነ ሩካቤ ወይም በድንጋይ ጽሑፍ አጽፎ አዳም ገብሩ ለዳብሎስ ሔዋን አመቱ ለዳብሎስ የዳብሎስ ባሪያ ናቸው አዳምና ሔዋን የሚል ጻፉና ስጡኝ፣ ግብርናት እንዳላጠናባችሁ በዚህ መድረክ ግዛት እንዳላጠናባችሁ በሰላም እንድመራችሁ ጻፉና ስጡኝ ብሎ አስፈርሟቸው። ይህንንም አንዱን በሲኦል አንዱን በዮርዳኖስ ባህር ጥሎት ነበረ። በጣም የሰይጣን ተንኮሉና ክፋቱ አሉ ሊቃውንቱ። አንደኛ በወረቀት አላጻፋቸውም። ከቃሉ ጋር ናቸው። በምን አላጻፋቸውም? በወረቀት አላጻፋቸውም። ምክንያቱም ባህሩ ሲጣል ስለሚበሰብስ። ሁለተኛው ደግሞ በእንጨት አላጻፋቸውም። እንጨትም ስለሚበሰብስ ባህሩ ሲጣል የብስ ላይ ቢጥለው ስለሚያገኙት ማለት ነው። ያንን እንዳይቆራርጠው እንዳይጥሉት ማለት ነው። ስለዚህ በድንጋይ አጽፎ በዮርዳኖስ በማይከለኝ ዮርዳኖስ ጥሎት ነበረ። ይሄ የሆነው እንግዲህ አስቡት ቅድመ ልደተ ክርስቶስ 5500 ዘመን ቀድሞ የነበረ ታሪክ ነው። በዘመን ሂደት በዚህ ድንጋይ በር ተዘግቶባቸው ዲያብሎስ ገዥ ሆኖ ቀጥቅጦ 5500 ዘመን የሰው ልጅ ገዝቷል። በነፍስ በስጋ ማለት ነው። እንዲያው በአካለ ነፍስ በሲኦል ወደ መቃብር ወደ ሲኦል እያወረደ በአካለ ስጋ ወደ መቃብር እያወረደ ተቆራይቶ ሰይጣን ሲገዛ ኑሯል ማለት ነው። ስለዚህ ይሄ ሁሉ ድነት ይገኝ ዘንድ ይሄ የሰይጣን ራስ የተባለው ራሱ ደብዳቤው ተቆራርጦ በድንጋይ ተጻፈው ሰዎች ፈልገው የማያገኙት በጥልቅ ባህር ውስጥ የተጣለው የጠላት ደብዳቤ ይቆራረጥ ዘንድ ይሄ ከይሲ ራስ ይሰበር ዘንድ ሰማይና ምድርን የፈጠረ ዓለማት ሳይፈጠሩ እየነበረ ለመኖሩ ዓለማት ሳይፈጠሩ ለመኖሩ ቦታ የማይጠቀስለት አንቀጽ የማይደነገግለት ህሊና ፍጡራን ተመራምሮ የማይደርስበት ግን የሌለበት ዘመን የሌለ ዘመናትንም ዓለማትንም የፈጠረ ራሱ ማንም ሳያስገድደው በራሱ ፈቃድ ለአዳም በገባው ቃል ኪዳን መሰረት ትንቢተ ነቢያት ሲፈጸም እግዚአብሔር ወደዚህ ምድር መጥቶ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመቤታችን ከወላዲተ አምላክ ከድንግል ማርያም ተወልዶ በ30 ዓመቱ እንደ ማንኛውም ሕፃን አድጎ በዮርዳኖስ ሲጠመቅ ዘንድ ጉዞውን አድርጓል። ከቃሉ ጋር ናችሁ? ጉዞውን ወዴት አደረገ? ወዴት አደረገ? በስንት ዓመቱ? ወንጌል እንግዲህ 30 ዓመትን በዝርዝር አይተነትንም። አዲስ ኪዳን ሙሉ አይደለም፣ አይጽፈውም፣ አይገልጸውም። ልደቱን ጽፈዋል እነ ማቴዎስ እነ ማርቆስ፣ ጥምቀቱን ጽፈዋል፣ እንደገናም ብስራቱን ጽፏል ሉቃስ። ነገር ግን አዲስ ኪዳን በዝርዝር እስከ ጥጉ የሚተረጉመው በተለይ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን የእድገቱን ጉዳይ እንዴት ተወልዶ እንዴት እንዳደገ በዝርዝር የሚጽፈው በዚህ በተአምረ ኢየሱስ የተባለው ሐዋርያት አባቶቻችን የጻፉት ያስተማሩት የወንጌል ክፍል የሚባለው ተአምረ ኢየሱስ መጽሐፍ ላይ ነው። ሌሎቹ የቅዳሴ ሊቃውንትም ወሊቀ በበህቅን ዘይትዔዘዝ ለአዝማዲሁ ወለኢቲሙን ተይኢቲሙ ለእናቱና ለዘመዶቹ እየታዘዘ አደገ እያሉ ይጽፋሉ። ጌታችን ተወለደ በቤተልሔም የሚለው ሰማያዊ መላእክትን ስቦ መጣ በፍቅር ወደ ቤተልሔም። ከምስራቅም ደግሞ ሰብአ ሰገል ጠቢባንንም ጠቀሳቸውና አመጣቸው በኮከብ። ሌላው ደግሞ እረኞችን ከመንደር እንስሳትን ከበረት አድርጎ በመካከላቸው ተወልዶ ተገልጦላቸዋል። ያው ልደት አስተርእዮም የምንለው ይህንን ነው። ስለዚህ ይህንን ካደረገ በኋላ ይህን ከጻፉ በኋላ ሉቃስም ዮሐንስ ማቴዎስም በምዕራፍ 2 ላይ በደንብ ልደቱን ተንትነዋል፣ እስከ ጥጉ ድረስ ጽፈዋል። ነገር ግን ከተወለደ በኋላ የታደገ እንዴት አደገ ለሚለው ግን አዲስ ኪዳን ላይ እናገኘው። እውነቱን ለመናገር ሉቃስ በምዕራፍ 2 ላይ አንዲት ነገር ጠቅሷል። 12 ዓመት ሲሆነው በዓል ሊያከብር ከእናቱ ከድንግል ማርያም ጋርና ከዮሴፍ ጋር ወደ ኢየሩሳሌም ወጣ ይላል። እስከ 12 ዓመት የት ነበረ ብትሉት ወንጌል መልስ የለው። ለዚህ ነው ኢትዮጵያዊት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህ የጨለማው ዓለም መቅረዝ እውሩን ዓለም ብርሃናማ ያደረገችው። የኛ ቤተክርስቲያን ከሌላው የወንጌል አስተምሮ ትለያለች። ወንጌሉን ሞልታ አስፍታ እስከ ጥጉ ትተረጉማለች እንጂ የተጻፈ አረፍተ ነገር ይበቃኛል አትልም። ክብርና ምስጋና ለቤተክርስቲያናችን።